የተወደዳችሁና የተከበራችሁ አሁንም በድጋሚ እንግዲህ ወንድማችንን ሙሉ ምርመራ ሊካሄድለት ዶክተር ጋር አብረን እንገኛለን። ዶክተር ዜማ ደግሞ እንግዲህ ከራያ ቆቦ ለየት ያለ የተሻለ ስፔሻሊ ሁሉ ማቴሪያል ያለው ወንድማችን ዶክተር ጋር ነው የምንገኘው። አሁን አንዳ የቲቪ ምርመራ ያካሂዳል። ሳምባ ቲቪ፣ የጉበት ቫይረስ ወይም ሄፓታይተስ እና የጨጓራ ባክቴሪያ፣ HIV፣ አጥንት መገጣጠሚያ፣ የቲቪ ማርከር፣ የስኳር እና የሽንት እና የሰገራ እንዲሁም ኤክስሬይ ራጅ አገልግሎት አለ። በተለይ ቲቪው የሳምባ ቲቪ ሳልም ስለቆየበት ትንሽ ክብደቱም ስለቀነሰ የቲቪ ማርከር ቴስቶች በደንብ ያደርጋል። እንደዚሁም አልትራሳውንድ ያስፈልገዋል። ስለዚህ እነዚህ ምርመራዎች እናካሄድለታለን ማለት ነው። እስከ 1 ሰዓት ተኩል ይጨርሳል ምርመራው ሂደት። ስለዚህ አሁን ስለመሸ አትሊስት ናሙና ሰጥቶ በነገታው ጧት መጥተህ ውጤቶችን እንናገራለን። ከዛ ቀጣዩ ሕክምና ይካሄድልሃል ማለት ነው። እሺ ወንድማችን ዶክተር እጅግ በጣም እናመሰግናለን ለምትሰጠን እንደዚህ ትብብርና ሁሉ ነገር። 3800 ብር ይሆናል። ተወደዳችሁና የተከበራችሁ ክቡራት ውድ እግዚአብሔር ቤተሰቦች እንግዲህ ወንድማችንን በምትመለከቱትኝ ሙሉ ምርመራ እያካሄደ ነው የሚገኘው። እዚህ ጋር እንደምትመለከቱ ደግሞ ራያ ቆቦ ውስጥ የተሻለ ስፔሻሊ ከተባለ ሕክምና ቦታ ነው ይዤ የመጣሁት። ሙሉ ምርመራ እዚህ ጋር ያካሄዳል ወንድማችን። ወንድሜ አይላ ትድናለህ። እሺ እንግዲህ የተወደዳችሁና የተከበራችሁ ውድ አሌክስ ራያ ዩቲዩብ ቻናል ቤተሰቦች እህቶቼ፣ የውጭ ሀገር በውስጥ ሀገር ያላችሁ እንግዲህ ወንድማችንን አይታችሁ ነበር ካሁን በፊት። አሁን እንግዲህ ሙሉ ምርመራ እየተካሄደልን የሚገኘው ካሁን በፊትም ሰገራ ሰጥቷል። አሁን ደግሞ እዚህ አልትራሳውንድ እየተነሳ እዚህ ጋር ሙሉ ሕክምናውን እያካሄደ ነው የሚገኘው። እንግዲህ የሚያደርጉትኝ በውጭ ሀገር ያሉ ታማማቾች እህቶቻችን ናቸው። እግዚአብሔር ይስጥልን። እናንተም እንግዲህ ባላችሁበት ሰላማችሁ ይብዛልን። እንግዲህ እንደዚህ ፈጣሪ ወንድነው እንደዚህ ወንድማችንን ለማሳከም ፈጣሪ ይህን ወጣት ልጅ እንዳሰባችሁት እናንተም ፈጣሪ ያሰባችሁ ነው የምለው። እንግዲህ የተወደዳችሁ ክቡራት ወንድማችን ነው። ከጀርባ ወገቡን አሞት ነው የነበረው። የጀርባ አጥንቱ እንግዲህ ሙሉ እንደዚህ ተሰርቶ ኤክስሬይ። አይዞህ ወንድሜ። እንግዲህ ነርሶቹም እጅግ በጣም ደስ የሚሉ ናቸው። በጣም የተሻለ እንክብካቤ ነው እየሰጡት ያሉት። ተወደዳችሁና የተከበራችሁ እንግዲህ ወንድማችን በዚህ መልኩ እጅግ በጣም ደስ በሚል በዘመናዊ ማሽን እንደዚህ የታከመ ነው የሚገኘው። እንዳለ ጀርባውን ሙሉ ወዱን ምናምን አሞት የነበረው እንደዚህ በዘመናዊ ማሽኖች እንደዚህ እየታየለ ነው የሚገኘው። ወንድማችን አይዞህ። እሺ አይዞህ። ሙሉ ምርመራ እየተካሄደልን ነው። ካሁን በኋላ አይዞህ ትድናለህ። እሺ እንግዲህ ይሄ የሆነው በእናንተ እህቶቻችን ምክንያት ነው። ሰው ለመርዳት ሰው መሆን በቂ ነው እንደሚባለው ልጆች አላችሁ። በተለይ በራያ ውስጥ እንደዚህ ነገር አልተለመደም። ራያ ውስጥ ብዙ እየተጨነቁ የተቸገሩ ብዙ እህቶች ወንድሞች አሉ። እናንተ ደግሞ እንደዚህ መርዳት የቻላችሁ ከብዙ ሰው ማን ጋር እንድረስ የትስ ብለን ነው ማን ያደርስልናል ማን እንደዚህ አይነት የበረከት ስራ ይሰራልናል ለምትሉ አሌክስ ራያ ዩቲዩብ ቻናል ቤተሰብ በመሆን ለብዙ ሰዎች መርዳት ለሚችሉ ይህ በአጋጣሚ መብራት ጠፍቶ ነበረ። መብራት ደግሞ አመጥቷል። ወንድማችንን እንግዲህ እዚህ በጀኔሬተር ፎሎ ብሎ መብራት ጠፍቶ ነበር። ከመብራት ደግሞ ጀኔሬተር ተለኩሶ እንደዚህ ወንድማችን እህታችንን እየጠበቅን ነው የሚገኘው። እህታችን እንግዲህ አንዳንድ የቴክኒክ ችግር ነበር። ኦፕራሲን ያደረግ ነው ቢሆን ግን ስታንድ ባይ መሆኑ ግን አሪፍ ነው። ጀኔሬተሩም አሁን እንግዲህ መብራት በመጠፋ 3 ሰከንድ ያልሆነ የሚገርማቸው ዳይሬክትሊ ወደዛው ነው የበራው። እንግዲህ ወንድማችንም ከወዱ ውስጥ ያሉ ባክቴሪያዎች ሙሉ ምርመራ እያካሄደ ነው። ከቅድም እንዳያችሁት ጀርባ አጥንቱን ሙሉ ደም ሰጥቷል። ሁሉም ነገር ምን እዚህ አካባቢ ስብራት አለብን እንዴ? ዝም ብሎ አማማክ ስነካክ ማማለክ እዚህ ጋር እንግዲህ በራያ ቆቦ በጣም የተሻለ ስፔሻሊ የተባለ ዜማ ልዩ ክሊኒክ ነው የምንገኘው። ዜማ ማለት ሙሉ
ማቴሪያሎች ያሉት ነው። ራያ ቆቦ ላይ ብዙ እናቶች ብዙ አባቶች የመረቁት ወንድማ ጅባርክ ብሎ የተመረቀ ነው። ዶክተሩ እና ነርሶቹ እጅግ በጣም በተሻለ ሁኔታ እንደዚህ እየተባበሩ ነው የሚገኙት። ስለዚህ ደግሞ አሁን ላይ ወርዶ ስንት ነው ያለው? 7 ነው። ሄሞግሎቢን 12.5 በላይ መሆን አለበት እንደሆነ በእኛ ማሽን መሰረት እና እነዚህ ነገሮች ተደማምረው ብዙ ነገሮች ችግሮች አሉበት በጣም አይደለም ባንድ ላይ ድረሱና ኩላሊቱ በጣም ከባድ ላይ ነው ማለት ነው። ክሪቲካል ምክንያቱም ፌል ሊያደርግ ይችላል እና ፌል ግን ያው ገና አላደረግም ማድረግና ገና ይተሰራል አይደለም አድጓንም ሊሆን ይችላል። ሊሆን ይችላል። ባልትራሳውንዱ ትንሽ እንትን የለውም ዲጀነሬት አድርጓል። በጣም ውጤቱ ሲደርስ ነው ፌል ሲደርስ እናየዋለን። በጣም የሚያሳዝን ነው። እግዚአብሔር ይባርክ። እንግዲህ የተወደዳችሁና የተከበራችሁ ውድ እግዚአብሔር ቤተሰቦች የወንድማችን እንግዲህ እንደምትመለከቱኝ ዶክተሩ በጣም ሁሉ ምርመራ እያካሄድ ነው ያለው። ከኩላሊቱ አንጻር ነው እንደዚህ ሆኗል የተባለው። ብቻ በጣም እግዚአብሔር እንግዲህ ይርዳን ነው። ትንሽ ኩላሊቱ እንትን ቅርጹ ትንሽ የመጨመር ነገር እብጠት ነገር ያሳያል እና እሱ ትንሽ አስፈርቶን ስለነበር ነው። የማጣራት ሂደቱ ግን በጣም ጥሩ ነው። እሺ የኩላሊት የማጣራት ሂደት በጣም ጥሩ ነው እና የኩላሊት እብጠት ዋናው ነገር በተለይ ከመድኃኒቱ ከምትወስደው ከዛኛው ጃዊ መድኃኒት ጋር የተያያዘ ከዛ ጋር የመጣ ጎንዮሽ ጉዳት ሊሆን ይችላል። የተለያዩ በተለያዩ መንገድ ተቀላቅለው ስለሚሰሩ መድኃኒቶቹ የጎንዮሽ ጉዳት አላቸው እና የጎንዮሽ ጉዳት እንዲሆን ይችላል። መድኃኒቱን ታመጣዋለህ ለማንኛውም ታመጣውና በምን አይነት እየወሰድክ እንደሆነ አይተህ ነው የሚስተካከል ከሆነ ይስተካከላል። እሺ ይስተካከላል። ሌላ እንዴት ተጨማሪ ምርመራ አለች። ኢንፌክሽንም ስላለ ኢንፌክሽኑ እንዲታከም እናደርጋለን። እዚህ ተመላላሽ መርፌ ይኖራል። እሺ ተመላላሽ በደም ስር እሱን እየወሰድክ እናየዋለን። ትንሽ ከፍተኛ ኢንፌክሽን አለ ኩላሊት ላይ። እሺ እና ሌላው ነገር በሙሉ ንጹህ ነው፣ ምንም ችግር የለውም። እና ትንሽ የሚያስፈራ የነበረው የኩላሊት ጉዳይ ነው፣ ግን ከበሽታው ጋር የተያያዘ ነው። አሁን ከዚህ ካመመ በሽታ ጋር የተያያዘ ነው የመጣብህ ተጽዕኖ ነው። መድኃኒትን መከታተል ነው። እሺ ለ7 ቀን በደም ስር የምትወስደው መድኃኒት አለ። እሷን መከታተል። እሺ እሷን ተከታተል። እሱን እየተከታተልክ በመሀል ላይ የሆነች አንዲት ለየት ያለች ምርመራ አለች። እሷን ወልዲያ ይዞ ይሄዳል። እሱም ወልዲያ ነው የሚሄደው። ወልዲያ ነው መድኃኒቱን አሁን ይጀምራል። ያችን ይዟት ይመጣል። ከ4 ከ5 ቀን በኋላ ያለው ትንሽ በረድ ሲልልህ በሽታ ገብቶሃል አይደለ? ሲልልህ አንዲት ትላለች ደሴ ከምንልክ እዛ ወልዲያ ያችን ይዘህ ትመጣለህ ማለት ነው። የተለያየ ነው፣ አንድ አይነት አይደለም። መድኃኒቶቹ የተለያየ መልኩ ስለሚሰጡ እንግዲህ የተወደዳችሁና የተከበራችሁ ውድ አሌክስ ራያ ዩቲዩብ ቻናል ቤተሰቦች እንግዲህ ወንድማችን እንደምታዩትኝ በሕክምና ላይ ነው የሚገኘው። ሙሉ ሕክምናውን ጨርሶ ለ7 ቀናት ጠዋትና ማታ 14 መርፌዎች ማለት ነው ታዞለትኝ። እንግዲህ ወንድማችንን ነርሳችን እንደዚህ በጣም ልትወጋው ነው መሰለኝ። ልትወጊው ነው በጣም እንዳትጎጂው። እሺ ወንድማችን አይዞሽ። ያውና ወንድማችን እንግዲህ ለተከታታይ 7 ቀናቶች 14 መርፌ ጠዋትና ማታ ታዞለታል። እንግዲህ ይህን እርዳታ ያደረጋችሁ እህቶች ወንድሞች፣ እንደዚሁም ብዙ ላይ ኮሜንት ገብታችሁ ይህንን የምትተባበሩ ወንድሞቻችን እጅግ እግዚአብሔር ይስጥልን፣ እናመሰግናለን። ሁሌም ግዳፋችሁ አይለን። እንግዲህ ወንድማችን ከቆቦ ወደ ወልዲያ ሂዶ ሕክምና እዚህ ማሽኑ ስለሌለ ዛይዶ ምርመራ ማድረግ እንዳለበትኝ ነግሩናል ዶክተሩ። እንግዲህ የወንድማችንን መርዳት የምትፈልጉ ካላችሁ በ0915 6969 87 በመደወል ያገኙናል። ወንድማችንን ግዴታ መርዳት አለብን። ምክንያቱም የወንድማችን የኩላሊት ኢንፌክሽን ፈጥሮበታልና ወደ ወልዲያም ሄዶ የሆነ ሕክምና ማድረግ አለበት ስላሉ ይህን ቪዲዮ የምታዩ ሁላችሁም የወንድማችንን ተባበሩትኝ። በምንተባበረው የተሻለ ነው። እንግዲህ ነፍስ እናድን ጥሪ ነው። ምክንያቱም ይሄ ልጅ በቀን ሰራተኛ ነው የሚተዳደር የነበረው። በቀን ሰራተኝነት እየተዳደረ እንዳለ ከዛ ወደዚህ ማንም ሊያሳክመው አንድም ሰው ሊያሳክመው ፈቃደኛ አልነበረም እና በአረብ ሀገራት የሚኖሩ እህቶቻችን ይህን ቪዲዮ በማየት ብር በመላክ ወደ ህክምና ቦታ ይዘልን ሄዱ ባሉ መስፈርት እንደዚህ ይሄጃለሁ። አሁን ደግሞ በመቀጠል ደግሞ ምክንያቱም ወደ ወልዲያ ሄዶ ከግል ህክምና ሄዶ የሆነ መድኃኒት አለ እዛው ምርመራ ማካሄድ አለበት ስላለነ
ያ ነገር ደግሞ ግዴታ እኔ እናንተ እርዳታ ያስፈልገናል። ይህን ቪዲዮ የምታዩ ሁላችሁ መርዳት ባትችሉ ሼር በማድረግ ወንድማችንን እናትርፍ፣ ወንድማችንን እንተባበሩ ነው የምለው። ሁላችሁም እንግዲህ ይህን የምታዩ ሼር አድርጉ ለወንድሞቻችሁ። ይህን ማድረግ መርዳት የሚችሉ ብዙዎች ስላሉ ለነሱ ሼር አድርጉላቸው።